ለአንድ ጌታ፣ ለአንዲት ቤተክርስቲያን፣ ለአንድ ህይወት፣ ለአንድ ኑሮ። አደራችሁ እንዳትቀየሙ አንድ ጥያቄ ልጠይቃችሁ። አደራ እንዳትቀየሙብኝ እና አንድ ጥያቄ ጠይቃለሁ። እንዲህ ነው የሚል ጥያቄው፣ በእያንዳንዳችሁ አይምሮ ውስጥ ቤተክርስቲያን አለች ወይ? ጥያቄው ገብቷችኋል? በእያንዳንዳችሁ አይምሮ ውስጥ ቤተክርስቲያን አለች ወይ? ይህ ሁላችንም የሚጠይቅ ነገር ነው። ከቤተክርስቲያን የምናገኘው እንጂ ቤተክርስቲያን በእያንዳንዳችን አይምሮ ብትኖር አሁን የምንሰማው ጆሮአችን የሚሰማው በቅኔውም ባሽሙር የተነገረን አይሆንም። ቤተክርስቲያንን የፈለግናት ለጥቅም ስለሆነ ብቻ ጥቅሟን ብቻ ስለምናገኝ ቤተክርስቲያን የሚባል ነገር የለም በአይምሮአችን ውስጥ። ያ ስለሌለ ነው ጠብ፣ ያ ስለሌለ ነው ሙግት፣ ያ ስለሌለ ነው ውድድር፣ ያ ስለሌለ ነው ይሄ ሁሉ ትርምስ፣ ያ ስለሌለ ነው ከክርስቶስ አልፎ ዘር መቁጠር የገባ ነው። ስለዚህ ዛሬ አባቶቼ ከይቅርታ ጋር ነው የምጠይቃችሁ፣ በትህትና ሆኜ ነው የምጠይቃችሁ፣ ደግሞም በንስሐ ሆኜ፣ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እንባዬም እንዳይመጣ እየታገልኩ። ዛሬ ቅዱስ ሲኖዶስ የአዲስ አበባ ሕግ አወጣ፣ ደንብ፣ ከዚያ ስራ አስኪያጅ ቀየረ፣ ከዚያ ጳጳስ ቀየረ። ነገም እርግጠኞች አይደለንም። ምክንያቱም በእያንዳንዱ አገልጋይ አይምሮ ቤተክርስቲያን ስለሌለች ከቤተክርስቲያን የሚገኘው ጥቅም እንጂ ቤተክርስቲያን ሆነን የምናደርጋትን ነገር እንጂ ወንዲ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር? እዚያች ቤተክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ፣ ለአንድ ጥምቀት፣ ለአንዲት ቤተክርስቲያን መስራት ብንችል እውነት የኢትዮጵያ ቤተክርስቲያን አሁን ባለችበት ደረጃ ትኖራለች ወይ? እውነተኞች ብንሆን፣ እውነት የተቆጠረውን በትክክል ብናስገባ፣ ያስገባነውን በትክክል ብንጠቀም፣ አማኞች ብንሆን እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስትን አትመራም ነበር ወይ? እውነት እኛ ትክክለኛ ሆነን በትክክለኛው በቅድስናው ቦታ ብንቀመጥ ኢትዮጵያ 3 ወር ይጨርስባታል? ችግር ሁሉ አይጨርስም። የኛ ባልተስተካከለ ቦታ ላይ መቀመጥ ነው የአገሪቱንም ደም እያፈሰሰው ያለው። ይቺ ቤተክርስቲያን ሸክም አለባት። ይቺ ቤተክርስቲያን የህዝቡ ሸክም አለባት። ይቺ ቤተክርስቲያን ማለት እኔና እናንተ ነን። ይቺ ቤተክርስቲያን ባይምሮአችን ካለች የኢትዮጵያ ችግር 3 ወር ብቻ ነው የሚጨርሰው። ግን ቤተክርስቲያኒቱ ባይምሮአችን ስለሌለች ሁሉም አሁን እርግጠኛ ነኝ አቡነ ሄኖክና መጋቢ አእላፍ እርግጠኛ ነኝ ዛሬ ከሰዓት በኋላ 50-60 ስልክ ተደውሎላችኋል። ቤተክርስቲያንን እንድታገለግሉ አይደለም ወይ ዘመድ እንድትቀጥሩ ወይም ደግሞ እንድታሻሽሉ ወይም ደግሞ ምን እንድትሉ። ከዚያ ወጥተን እስቲ ቤተክርስቲያንን እኔ ሐዋርያው የሚነግረን ወደ ታች ካልወረደ አለው መጽሐፉን። የሚገርም እኮ ነው። የክርስቶስን ወደ መቃብር መውረድ ነው። ወደ ትትና ወደ ታች ወደ ዝቅታ ወርዶ ከፍ ሲል የኛን ከፍታ ደግሞ ይዞ መጣ። በከፍታው እኛን በእያንዳንዳችን ደግሞ የሥራ ድርሻ ሰጠን። ቅድም የማህሪያችን ነው፣ አሁን ደግሞ የሥራ ድርሻችን ነው የነገረን። አንዳንዶቹን ነቢያት፣ ሌሎቹን ሐዋርያት፣ ሌሎቹን ሰባካያን፣ ሌሎቹን አስተማሪዎች፣ ሌሎችን ደግሞ የጠባቂዎች አርጎ ሾመ። እነዚህ ሁሉ ተሰብስበው በአንድ ላይ ወደ ክርስቶስ ወደ ሙላቱ ለመድረስ ነው። የኛ እድገት እኮ አዲስ አበባ ሀገረ ስብከት አይደለም። የኛ እድገት እኮ ጳጳስ መሆን አይደለም። እዚያ በላይ ክርስቶስን መምሰል እኮ ነው። ላይ እኮ ነው የኛ።
እኛ እኮ እዚህ በዳቦ እንድንጣላ አልተመደብንም። እዚህ በቅነሳ በአበል በምን በዚህ አይደለም። እሱ እኮ አይደለም። እኛ እንደዛ አይደለንም እኮ። እኛ እኮ በሰማይ ባለው በዙፋኑ እዚያ እንድንደርስ ነው እዚያ ከፍታ ወደዚያ ወደ ከፍታ እና እንዴት ሆናችሁ ስሩ? አንድ አካል ሆናችሁ ስሩ። አንዳችሁ ጅማት ናችሁ፣ ሌላችሁ ደም ናችሁ። አንዱ ራስ ነው፣ ሌላው እግር ነው። ግን ለአንድ ለክርስቶስ ትሰራላችሁ። ሁላችሁም አድጋችሁ በክርስቶስ ትደርሳላችሁ። አንድ መጽሐፍ የዛሬ ስንት ዓመት አንብቤያለሁ። ጥራት አይቆምም የሚል ጥራት አይቆምም ይላል። እና እሱን ካነበብኩ በኋላ የክርስትና እድገት አይቆምም አልኩ። አንቆምም። እኛ እኮ ያደግን ስለመሰለን እኮ ነው በደሞዝ የምንጣለው። ገና እኮ አልጀመርንም። ስለዚህ ዛሬ እኒህን አባት ይዛችሁ ወንድማችንም ይዛችሁ እናንተ እዚህ ያላችሁት ሁላችሁንም፣ በነገራችን ላይ እኛ የሁላችሁም አገልጋዮች ነን። ጳጳስ ማለት የአገልጋዮች አገልጋይ ማለት ነው። ሌላ ትርጉም የለውም። ሰምታችሁኛል? ጳጳስ ማለት የአገልጋዮች አገልጋይ ማለት ነው። አገልጋዮችን የሚመግብ። እኛ ደግሞ የሲኖዶስ አባላት ማለት ለበጎቻችን አገልግሎት የተመደብን የአገልጋዮች አገልጋዮች ነን። እናንተ ደግሞ ከኛ ጋር አብራችሁ አንድ አካል ሆናችሁ ምሰሩ ናችሁ። ስለዚህ አዲስ አበባን ልክ ክርስቶስ ሐዋርያው ጳውሎስ እንዳለን እሱ በክርስቶስ እስር የሆነው እኛ ደግሞ በክርስቶስ እስር ሆነን ይህንን በኃጢአት በዘረኝነት በጉቦ በልዩ በስምዝ ጋር ብልሽን የታሰረን ሕዝብ እንድንፈታው ዛሬ እግዚአብሔር እድል ለኔና ለናንተ ሰጥቷል። ብፁዕ አባታችን እንኳን ደህና መጡ። አገልግሎቶቱን እግዚአብሔር ይባርክ። የቅዱሳን አምላክ ከኛ ጋር ይሁን።